ከነ ሂጃቤ ገባሁት ቤተክርስቲያን በጣም መስቀል አውጥተው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም ግን ጥያቄ ልጠይቀውት ነው የመጣሁት ማነው ስማቸው አባ ሳሙኤል ይባላል ሳቅ ብሎ የኮምቦልቻ መድኃኒዓለም አገልጋይ ናቸው ነበሩ አሁን ላይ እንትን ብሏል ከዛ እሺ በቃ ሳቅ ብሎ ምንም አላሉኝም ሳቅ ብሎ ሄድን በሩ ላይ ተቀመጠን እንግዲህ አልተጠመቅኩም አክብሮታቸውን ከዛ ጀምሮ ትልቅ አባት ናቸው ሞኖክስ አባት በቃ በድንግልና ቤተክርስቲያኗ የሚያገለግሉት ሶ ንቀት የለም መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባ ጫማን ስተው ላይ መቱ ይሆናል አይቻልም ምክንያቱም መስጂድ ከመግባት መታጠብ ምናምን ብለው የሚያንዛዙት እንትን ስለ ከዛ አወራን የሚማሩ ልጆች አሉ መተሽ ተማሪ እሄዳለሁ ግን እዛም በጣም ነበር የምጠይቀው እኔ ጋር ሲማሩ የነበሩ ልጆች ሲጠመቁ እኔ ውጤት መጥቶልኝ ወደ ዩኒቨርሲቲ ሄድኩት ሳልጠመቅ ተጠመቂ እንጂ ሲሉኝ አላመንኩም አልጠመቅም ሄድኩት ብዙ ተመረያለሁ ባህር ዳር ከሄድን በኋላ ግን አቡነ ቤተክርስቲያን አባ ዮሐንስ ይባላሉ አባት ያገኘሁት ማለት ነው እሳቸው ጋር ማውራት ጀመር ምናምን በደንብ እንትን ስል ግቢ ውስጥም የሆነ እምነት የለሽ አይነት ነገር ነበር ያሳለፍኩት ከዛ ቋርጬ ወጣ ትምህርቱ ለምን አቋረጥሽ ከራሴ ጋር ጣለው ምን አጣላሽ እስልምና ነው ልክ ክርስትና ነው ልክ እሺ ከዛ አባቴ ባሳየሁት ትዕይንት እኔ መርዳት አቆም በቃ ትምህርቱን ትታው ትምጣና ታግባ ተመራስ ምን ልታመጣ ነው አለ ሶ በኢኮኖሚ ይደግፈኝ የለም ሰላም ካምፓስ ነበር ተመደብን ይሄኛው ደግሞ ወያል ሰግድም ለየትኛው ነው ጸሎት ማረጋው በጣም ብዙ ፈተና አለ ላላህ ሰግጃለህ ነው ምለምነው ወይስ ቤተክርስቲያናት እጂ መስጊድም አትጂ አልሄድም አሁን ላይ እንደ ውሃ ላይ ኩበት ተዋጋያለሽ ኦሾን ማንበብ ጀመርኩ ጨረሽ በቃ ኦሾን ማንበብ መተሽ ጠይቁኝ ምንድነው አይ አምላክ ይኖራል ሃይማኖት የሚባል ነገር ግን የለም ለምን መስጊድም ቤተክርስቲያንም መሄድ አልፈልግም ሶ የሚባል ነገር የለም በቃ እኛ የፈጠርነው ነው አልኳቸው እሺ ከዛ ገነት ትባላለች እንደው በቃ በኔ ይሁንብሻለች እንሂድ አትገቢም ውጭ ላይ ትቆሚያለሽ ከዛ ይቀልሻል ሄደን እንዴ ነው ጸሎት የሚደረገው የኔ ጠየኳት አንቺ ደስ የለሽን ንገሪ ሰማሻል አለች ግን እንኳን አላማተብ ለምን አለች አላምንበትም ሲጀመር ማማተብ ራሱ ሰውነቴ ላይ መስቀል ነው የምሰራው ሰዋል አይሆንም ማለት በቃ እሺ ዝም ብለሽ ይፈለሽውን አውርታሽ ነው ተወሎ ቀለለኝ እውነቱን ስነግረው መጀመሪያ የጠራሁት መልአክም ቅዱስ ሚካኤል አባቴ ነው ይልኩት ምን አልሽው ቅዱስ ሚካኤል አባቴ አህዛብ ነኝ ያውቃለሁ ደጅህ አላደኩም ላንተም አላመንኩብህም ግን አንተ መልአክ መሆንህን አላመንኩም ማለት አታደርግም ማለት አይደለም እንኳን አንተ ብዙ ምእመናን የሚከተሉ መልአኩ ቀርቶ ጠንቋይ የሚያደርጋል ሰው የልቤን አሳካልኝ ቢኔ መጣት ቅዱስ ሚካኤል አዎ